እያየን ያለው ግንባታችን የፊኒሺንግ ስራ አልቋል። የተወሰነ ነገር ነው ማረም ብቻ ነው የሚቀረው እንጂ ውስጡም ውጭም ቀብተናል። ያው አንዳንድ የሚታረሙ ነገሮች አሉ፣ እነሱን እያረምነ ነው። ከዛ ውጭ እዚህ ላይ ያለው ምንድነው መስታወት፣ ፒፒሲ፣ ብላክቦርድ ቀለም ሁለተኛው ብሎካችን ግን እሱ ነው። አሁን የቀለሙ ስራ ያላለቀ እሱን ያው ባለሙያዎችን ገብተዋል። ውስጥ ላይ ውጭ ላይ አሉ። ዝናብ በሆነ ሰዓት ውስጥ ገብተው ይቀባሉ፣ ዝናብ በሌለበት ሰዓት ደግሞ ውጭ። ምክንያቱም ይሄ ኳርትዝ የሚባለው ቅዝቃዜ ስለማይወድ ስለሚያጥበው አቅሙን ስለሚቀንሰው ያው የአየሩን ንብረት እየተጠቀምነ ነው እየሰራን ያለ። ጀርባችን ላይ 4 ክላስ ወይም 1 ብሎክ አለማ የሚባል የግል ድርጅት እየሰራ ይገኛል። ይሄ ድርጅት እዚህ በፊትም እኛ በምንሰራባቸው ትምህርት ቤቶች እየተከተለ አንዳንድ ብሎክም እየገነባ ነው ያለ። ለዚህ ድርጅት እኛ በዚህ ዓመት 4 በር ያ ወደ ገንዘብ ሲቀየር 42000 ብር እገዛ አድርገናል። ከዚህ በኋላ የ15 ቀን ጊዜ ነው የሚቀረን። ከ15 ቀን በኋላ ስራችን ቀለሙም ምኑም ያለውም ጠቅለል ብሎ እንጨርስበት ነው። እስከ ጽዳቱ ድረስ እንጨርስበት ሰዓት ደርሰናል።